እኛ ሀገር ላይ በአትክልትነት የሚውሉ እና በተክልነት የሚታወቁ የተለያዩ አረም ናቸው ተብሎ ወይ ደግሞ እንደ ቀልድ ታይተው ማንጠቀምባቸው አትክልቶች አሉ። እነሱን አሳውቃቸዋለሁ። ወደ ምግብነት እንዲውሉና ማህበረሰባችን እንዲጠቀማቸው ስለምፈልግ በተለይ በይበልጥ እያሻሻልኩ እያቀረብኩ እናንተ ምግብነት ላይ ኢትዮጵያ ውስጥ ያሉትን እነ አማንታ እነ ፋሽን ፍሩት የመሳሰሉትን ሌሎችም ብዙ አሉ። ላሳውቃችሁ ፈቃደኛ ነኝ። በድህረ ገጽ ዩቲዩብ ላይ በይበልጥ ታገኙታላችሁ። እንዲሁም ቲክቶክ ላይ እለቅላችኋለሁ። በጣም አመሰግናለሁ። ተከታተሉኝ፣ ተጠቀሙበት። በጣም ከአስፈላጊነቱም በላይ ይሄ አሉማ ኦር አማንታ የሚባለው ኦር ሉሉቃ በኦሮምኛ ይባላል። በአማርኛ አማንታ እንዳልኩት፣ በአደረኛ ሀረር ላይ ደግሞ በተለመደው አማንታ ይባላል። በአማርኛ አሉማ ነው። በጣም ኃይለኛ ምግብ ተስማሚ የሆነ ይሄ በጣም የታወቀ ፋሽን ፍሩት ነው። በጣም ጠቃሚና ለእንቅልፍም እምቢ ላለው ሰው በጣም እንደ እረፍት ሰጥቶ የሚያስተኛ ነው። አምባሩት ወይንም አምብሩቱቲ ይሉታል ልጆች፣ ወይንም ፋሽን ፍሩት የምንለው ነው። በጣም ኃይለኛ እንደ ምግብ ይበላል እና እንሞክረው እና የደረሰው የፓሽን ፍሩት ፍሬው ነው። አትክልቱም እንግዲያው እንደ ጎመን እንደ ቆስጣ ተሰርቶ ይበላል። እንደ አማንታ እንዳልነው አሁን ይበላል። አትክልቱ ራሱ ቅጠሉ ማለት ነው፣ ፋሽን ፍሩት ቅጠል ለጋው። ነገር ግን ይሄ ፍሩቱ ደግሞ በጣም አስፈላጊና ለጤና ለአጥንታችን ለእረፍት መስጠት ለመኝታም በጣም እንቅልፍ እምቢ ላለው ጭንቀት ላለበት ሪላክስ ያደርጓል እና በጣም ጣዕሟም ትለያለች፣ ስፔሻል ነች። ይኸው እየቀመስኳት እያለ እዩት። የደረሰው እንደዚህ ቢጫ አለ፣ በተወሰነ መልኩ ቢጫ ይሆናል ማለት ነው። አብረን እንብላ። በጣም ጣፋጭ ጥሩና ለጤና ተስማሚ ነው። ተጠቀሙት።